እሺ እዚህ ጋር ደግሞ ምን ሆነ መሰላችሁ? ይሄው ፍሪጅ ሲመጣ ድምጽ አለው ግን አያቀዘቅዝም። ስለዚህ የምናደርገው ምንድነው? ያው ንክላስ ውሃ ማጠራቀሚያ ነገራችን ላይ ፍሪጃችን ሽታ የሚያመጣበት ምክንያት ይሄ ነው። ይሄ ጋር ውሃ ማጠራቀሚያ ላይ ልክ በሚሞላበት ሰዓት ከፍተኛ ሽታ ይመጣል ማለት ነው። ስለዚህ ቀስ አድርገን ያው የተለያየ ነው። በቡለን የሚታሰርም አለው። ይሄ ግን እንደዚህ ቀጥታ ታሰኪ ነው። እቺን እናወጣና እዚህ ጋር ውሃ ካጠራቀመ እንደፋና መልሰን እንጠቀመዋለን። ምክንያቱም ውሃ በዚህ ውስጥ ስለሚመጣ በስፍ ይመጣል። እዚህ አካባቢ ያለው ቱቦና ልክ የመጣው ሞተሩ ላይ እንዳያርፍ ነው የሚከላከልልን። እና ወደዚህ ስንመለስ ልክ ፍሪጅ ሰክተ ነው ድምጽ አለው ግን አያቀዘቅም። ስለዚህ የምናደርገው ምንድነው? ጋዝ ነው። ስለዚህ እሱ መሆኑን ቼክ ለማድረግ ደግሞ እቺኛዋን በኮፐር ከተር ወይም በመፈልጎት እንቆርጣታለን ማለት ነው። ከቆረጥናት በኋላ ያው መልሰን እቺን ነው የምንበይርባት። እንዲህ ቻርጅ እንግዲህ አዘጋጅቼ እንደማደርገው እቺን ቀጥታ እዚህ ጋር በይራታለሁ። ልክ ሞልቻርጅ በኋላ እቺን ቆርጬ አስቀራታለሁ። እቺኛው ሪዘርቭ ካላችሁ ግን ይሄን እዚህ ጋር በይዳችሁ ከሞላችሁ በኋላ በታንተ ማለት ትችላላችሁ። ከዛው እዚህ ጋር እንግዲህ እነዚህ ካፓሲተሮች ምናምኖች ምንድነው ፓወር በሚያንስ ጊዜ በቀላል ፓወር እንዲሰራልን ያግዘናል። ከዛው ውጭ የምንሞላውን ጋዝ ያው እዚህ ጋር ጋዝ ቁጥሩ አለ። በመጠን ሳታበዙ ነው መሆን ያለበት። እንግዲህ ፍሪጅ እንደምትት ምንም አልሰራም ገና አዲስ ነው ውስጥ እና ምንድነው አንዳንዴ ከካምፓኒ ጋር የሚሞላለት ጋዝ በጣም አነስተኛ ይሆናል። አላም ደግሞ ሊንኬጅ ሊኖረው ይችላል። አንዳንዴ እዚህ ጋር በጣም ይሆናል ተጋድሞ ሲጫን ምን አይጋር የሚባል ነገራችን ለዚህ ነው ብይዱ እዚህ ጋር ያለው ብይድ ሊጎዳ ይችላል። በዛ ምክንያት ነው ጋዙ ሊተን ወይም ሊያልቅ የሚችለው። እዚህ ጋር ብይድ ላይ ቸክ ታደርጋላችሁ። በቃ እዚህ ጋር እንትን ያላችሁ እቺም እንደነገርኳችሁ ልጋስ ሰጠት ያደርጋችሁ በዚህ ጋር ማስተንፈስ ጀመሩላችሁ ምናምን ቸክ ታደርጋላችሁ። በዚህኛው በኩልም በጋዝ በመኖላበት በኩል ሊንኬጅ መኖርና አለመኖር ቸክ ማድረግ አለባችሁ። በነገራችን ላይ አንዳንድ ፍሪጆች አሁን ይሄኛው አውትፑቱም ኢንፑቱም በተመሳሳይ በኩል ነው ያለው። አንዳንዴ ደግሞ ይሄን የምትመለከቱን ከፍሪጅ የሚወጣው ኢንፑቱን በዚህ በኩል ሊሆን ይችላል። ስለዚህ ይሄኛውና ይሄኛው ቦታ ቢቀያየር ምንም አይነት ኢፌክት የለውም። ብቻ ይሄኛው ብቻ ነው መቀየር የማይችል። ይሄኛው አውት ብቻ ነው፣ ሁለቱ ግን ኢንፑት መሆን ይችላል። ከሞተር የሚመጣውን በዚህ በኩል መግባት ይችላል፣ ጋዙን በዚህ በኩል መሙላት እንችላለን ማለት ነው። ስለዚህ አሁን ቀጥታ ይሄን የምናደርገው በቃ እንደነገርኳችሁ እዚህ ጋር እንበይራለን። ስትበይሩ በጣም ጠንቃቃ ከሆናችሁ ምንም ጭስ የማይገባባችሁ ከሆነ ምንድነው ይሄ ቫኪዩም ማድረግ አይጠበቅባችሁ። ቫኪዩም ካላችሁ ቀጥታ ቫኪዩም ማሽን ማድረግ ይችላል። ከዛው ግን እቺኛዋ እንግዲህ እንደምታዩት ከፋብሪካው አዘጋጅተው አንቋታል። ስንሞላ እቺን ቆርጣትና ከበየረ በኋላ መልሰን መበየር ይችላል። ከዛው ግን ጥንቃቄ ነው ነገርኳችሁ። ይሄኛው ሰውየው ራሱ ጭስ ባይገባ አሪፍ ነው። ከዛው እቺኛውን ሸዋ የሚል ድምጽ አለ። እቺኛዋ ፊልተሩ አንደና መሆኗን ቼክ ለማድረግ ቻንዳኔ ስትበየረው ታስቸግራለች፣ ስትደፈን ማለት ነው ታስቸግራለች። ስለዚህ እቺ ፍሪጅ እንዲቻርገን ፊክስ ማድረግ ይችላል። ሐሳብ አስተያየታችሁን ግን እየነገራችሁኝ አይደለም፣ ላይክ ያርጋችሁ ይመቻችሁ።